ቤቱ ግቢው ይሸታል እየሸተተኝ ነው አለኝ። የዓመት በዓል ስጋልን ቤት ትቶ ይሆናል። ታዲያ ምን እናድርግ? ምን ይሻለናል አልኩት። እኔ እንጃ እኔ ምን እንደማደርግ ራስሽን ነይ አለኝ። እንደገና ደግሞ ሰኞ ጠዋት ደወለልኝ። በ12 ደወለልኝ። ኧረ ምን ይሻለኛል? ይሄ ነገር እኮ አላስቀምጥም ብሎኛል አለኝ። ኧረ ሂድና ፖሊስ አመልክት። እኔ ከቀኑ 11 ሰዓት ላይ ተስፋው ሟች ከተከሳሹ ጋር በ2007 ዓ.ም ትውውቅ እንደነበራቸውና የተወሰነ ጊዜ ቆይተው እንደተለያዩ ከቅርብ ጊዜ በኋላ በመደዋወል የፍቅር ግንኙነታቸውን እንደ አዲስ እንደጀመሩ ፖሊስ በምርመራ ይደርስበታል። በ2017 መስከረም ወር አካባቢ ላይ ይገናኙና በኢሞ ይደዋወላሉ። በኢሞ ሲደዋወሉ ሟች ወይንሸት ንጉሴ የተባለችው በኢሞ የት ነኝ ብለው ይጠይቃታል ተጠርጣሪ ግለሰብ። ከዛ በኋላ ወደ አረብ ሄጃለሁ 2 ዓመት ሆኖብኛል ሊመጣ ነው ምናምን ብላ ከተነጋገሩ ይመጣሉ ብለው ምንም ለቤተሰብ ሳትናገረው ቀጥታ ቦሌ በ5ኛ ወር ከምሽቱ 2 ሰዓት አካባቢ ደውላ በኢሞ ተነጋግሮ ትመጣለች። ሟችን ወደ ታክሲ ብቻ ታክሲ ወደ ቤቱ ከወሰዳት በኋላ ሟችን ቤቱን ካስገባት እሷ ሳትፈልጉ ግብረ ስጋ ግንኙነት እናድርግ አብረን ተኛ በማለት ከጠይቃት በኋላ እሷም በወቅቱ እንመረመር ለምንድን ነው እንደዚህ የምንሆነው ብላ ስትመልሰው ስሜታዊ በመሆን ተጠርጣሪው ግለሰብ ቤት ውስጥ በነበሩ መዶሻ በቀኝ እጁ በመያዝ 2 ጊዜ ሟችን የግራ አንገቷን በመምታት ሟችን ከገደላት በኋላ የሟች ንብረቶችን የተለያዩ ነው ታብሌቶች፣ ቦርሳዎችን፣ ሻንጣዎችን እና ሞባይል አሜሪካን ዶላር ይዛ የመጣችው ከ2 ዓመት ሙሉ የለፋችበት ይዛ ከዛ በኋላ ተሰወረብን። ሟች ወይንሸት ንጉሴ የተባለችው አራው ወዴት እየሄድን ነው? በፈጣሪ ወዴት እየሄድን ነው እንዴ? እዚህ ስደት ላይ ተንከራተን ውለን ገብተን በሰላም እንዳለን ሀገራችን ገብተን ደግሞ ማን ጭራሽ የማታውቀውን ጭራሽ ያገራ ሰው ያልሆነውን ጭራሽ አረ ወዴት ነው እንዴ? ሴቶችዬ እስኪ ያለ ነው ደግሞ እንጠንቀቅ። እንዲህ እኮ እስከመቼው ማስጠያፊ ስራ ነው። በቃ እንዴት እንደምገልጸው አላውቅም እንጃ። እንዴ የ80 ባሌን ራሱ አምኜው እንዴት እንደሚሄድ እሱ ጋር እየፈራሁ ነው። እንኳን አይደለምና እንዴ ኧረ በፈጣሪ ኧረ ተው ሴቶች ኧረ ተው። ኧረ ምን አይነት ድፍረት ነው ከእናት ከአባት ተደብቆ የምታደርጉት ነገር እንዴ? ኧረ ሴቶች ተው። ግን ገንዘብ እኮ አላቂ ነው። እንደም መድረሻችንን ማወቅ አለብን። በማይቀለደው ቀልድ አለ እንዴ? ከአረብ ሀገር ድረስ እናትና አባቷን 2 ዓመት ያለየችውን 2 ዓመት ለ2 ቀን ለ3 ቀን ለ5 ቀን ልዩነት ምን አስኬደት እሱ ጋር? እስኪ እንዴ ለምን እንደዚህ እናደርጋለን? እሺ ይሷስ ተፈጠረ ሆነ። እስቲ ለተንግዲሁ ደግሞ መላንሁን የሆነ ነገር እናድርግ እስኪ። ለምን ጥንቃቄ አይኖረንም? ራሳችን በራሳችን ለምን አንጠብቅም? የእናት ልጅ እኮ አይደለም ባል እኮ ይቀየራል። እናት ቤተሰብ ግን መቼም አይቀየርም። የማይቀየር አለ የሚቀየር አለ። ግን ደግሞ ለምን እስኪ ጥንቃቄ እናድርግ ለወደፊቱ ለመጪዎች። አሁን ደግሞ ወደፊት ደግሞ አለን ገና። እስኪ ጥንቃቄ እናድርግ። እንዴ ወዴት እየሄድን ነው? በፈጣሪ ስም እኔ ማመን ያቃተኝ። እኔ ማመን ያቃተኝ። ለምን ምን ሲደረግ ምን ጠፍቶ በሀገራችን ምን አለ? ቤተሰብ ከሌላት ወንድም እህት ከሌላት ምን አለ? ተከራይታ ብትኖር ምን ትሆናለች? ተከራይታ ያኔ ለአንድ ቀንና ለ2 ቀን ቤቷን ተከራይታ ክላስ ተከራይታ መኝታ ቤት ተከራይታ ፏ ብላ ዘና ብላ ቤተሰቦች አስተሚመጡ ካልመጡ ደግሞ ታክሲዋን ይዛ መሄድ ብር አይደል እንደ በጆ ያለው። እስኪ 1000 ምናምን ዶላር ከያዘች ምን አነሳት? የትም ያደርሳታል እኮ የትም ያደርሰናል። እንደ ሴቶች ወንድ ሁኑ በቃ ወንድ። እምስ መለጠፋችሁን አትዩ። እኔ ይቅርታ ለቃላቴ ግን በጣም ያመኛል። እሱም ያደርገውን አደርጋለሁ። እግዚአብሔር የፈጠረልኝን ደግሞ በጸጋ እቀበላለሁ። ግን ሰው የሰራውን ማንኛውም ስራ እሰራለሁ። ሰው የሰራውን ማለት መሽ ያኔ እግዚአብሔር ፈጣሪ የፈጠረልንን
ከፈጣሪ ጋር አልወራከብም አላደርገውም። ግን ደግሞ ሰው የሰራውን እሰራለሁ። ታክሲ ይዞ መኪና ይዞ እኔ አሁንም ድረስ የምላቸው እኔ ቤተሰቦችን ማንንም አልፈልግም ራሴው መጣለሁ ነው የምላቸው። ምክንያቱም አውቃለሁ ሁሉን ነገር። ሲቀጥል ደግሞ የማታውቁ ደግሞ ካላወቃችሁ ደግሞ ሞልቷል ህጋዊ የሆነ ነገር በመታወቂያ ራሱ ልክ እንደዚህ ነው እኮ ልክ እንደዚህ ነው። አዲስ አበባ እኮ አላበቃበትም ያን ያህልም እኮ አይደለም። ብርሽን ይጭነቀው እንጂ ሞልቷል። የፈለግንበት ህጋዊ የሆነ በመታወቂያ እዚህ ጋር መታወቂያ ያላቸው ራሱ እንትን የሚሉበት በህግ ይጠየቃሉ፣ ይያዛሉ። እነሱን መጠቀም ህጋዊ የሆኑትን መጠቀም ቢጠፋ $100 ነው። $100 ብታጠፋ ነው እንግዲህ 2 ቀን 1 ቀን ብታድር ከዛ በላይ አታጠፋም እንደው እርግጠኛ ነኝ። ስለዚህ ብር ካላችሁ ብራችሁን ይዛችሁ በስነ ስርዓት። አረ ለምንድን ነው ሰው የምታምኑት? አረ ሰውን አትመኑ። አረ ሰው አይታመንም። እኔ ወዴት ነው የምሄደው? እኔ በጣም ግርመኛል። እኔ እሱን አምነው እኔ ማለት ፍቅረኛ ያንንም እኮ አልወለደችለት ምን አላለች። ፍቅረኛ አምናችሁ የምትሄዱ ወደፊት ተማሩበት። እናንተ ተማሩ፣ የቀራችሁት ተማሩ። እቺ አስተምራን ህዲያ እንደ አስተማሪን እንቁጠራትና እንማርና እኛ ደግሞ ራሳችንን እንትን ብለን ለተንግዱ ይሄ ነገር እንዳይፈጠር ሴቶችዬ አረ በፈጣሪ ራሳችሁን ቻሉ። አረ ተው ራሳችሁን ቻሉ ስላችሁ ምሽያኔ በእንደዚህ አይነት ነገር ግን አለው ሁሉም ነገር ብዬ ምር አለው እንዴ። እኔ ሁሉ ነገሬን ትቼ ነው ይሄንን ቪዲዮ ምብቴን እንዲሳየው እንትን በቃ ይሄንን ልስራው አልስራው እኔ እሰራለሁ ብዬ አላሰብኩም። አሁን እኔ በዚህ ሰዓት ቪዲዮ ግን ለምን ተሰማኝ? ምን ሆናችሁ ነው? ራሳችንን እንቻል፣ ጠንካራ እንሁን። ማንም የሰራው መስራት እንችላለን። እዚህ መጥተን ማንም አይሰራልንም። እዛ ሄደን ጠፋን። እኛ የሀገራችን ሁሉ ነገሩ ጠፋን። ኢትዮጵያ ገብተን ስንት ሀገር አቋርጠን የምንሰራውን ያህል ጥንቃቄ አድርጉ። ሰውን አትመኑ። አንተ አይደለም ፍቅረኛ ቀርቶ ወንድም ራሱ ለገንዘብ ብሎ አይደል እንደ እህቱን እንደዚህ አድርጎ ተሰርቶበታን። ከዚህ በፊትም ይሄ ነገር ተሰርቷን እህቱን እንደ ቪዲዮ ብሎ እንዴት እንዳደረገ ማለት ነው። ትምህርት ይሆናል። እስኪ እንዴ ለምንድን ነው እንደዚህ የምናደርገው? ጥንቃቄ ይኑረን። ጉልበታችንን ጨርሰን ጊዜያችንን ጨርሰን እዚህ አንድ ቀን እንቅልፍ ጣፈጠን እያልን ስራችንን ሰርተን ስንት አድርገን እዛ ሄደን የሚጠፋንና እንደገና ሌላ ሰው አጋዥ የምንፈልገው ነው የሚገርመኝ። ለምን ገንዘብ ካለ በሰማይ መንገድ ያለ የሚባል አባባል አለ። እዚህ የምንሰራው ደግሞ ገንዘብ ለማግኘት ነው። ገንዘባችንን ደግሞ ለጥቅማችን እና ካልተጠቀምንበት ለምን እንለፋለን? በገንዘባችን ተጠቅመን ለምን አንሰራም? በገንዘባችን ለምን አንመራም? አኪት ገንዘብ ያለው ማለት ነው። ገንዘብ የሌለው ደግሞ የማያውቅ ከሆነ ደግሞ ቤተሰቦችን እስኪ እናት፣ አባት፣ ወንድም፣ አክስት የለም ሞልቷል። አትይዙም፣ አትደውሉም። ብራችሁ ሊቀማችሁ ሆነ እነሱ ለእናት አባት ያልቀማ ማን ሊቀማችሁ ነው? ይሄው ማንም ተሚቀማ እናት አባት ቢቀማ አይሻልም? ብርን በአንድ ፊቱ በፈጣሪ የሚያስገኝልን እንደኔ በጣም ነው የተናደድኩት። የምር እኔ መስማት የለብኝም እንዲህ አይነት ነገር እኔን ስሰማ ያመኛል። እኔ ሴቶች ለምን እንሰደባለን? አንዲቷ እንትን ባለች አንዲቷ ለምን ጥንቃቄ እናድርግ ሴቶች።